መንፈስ ቅዱስ ማን ነው የሚለውን ጻፉት። ኦኬ የመጀመሪያው መንፈስ ቅዱስ ጻፉ ቶሎ ቶሎ። መንፈስ ቅዱስ ከአብ የሚወጣ ከእግዚአብሔር የሚወጣ ማለት ነው። ከአብ የሚወጣና ከአብ ጋር የሚተካከል የእውነት መንፈስ ነው። መንፈስ ቅዱስ ከአብ የሚወጣ መለኮት ነው። ከአብ ጋር የሚተካከል ካልኳችሁ መለኮት ነው ማለት ነው። ዝም ብሎ የሆነ ደባል መንፈስ አይደለም አንተ ላይ የሚመጣው ራሱ እግዚአብሔር። አሜዚንግ! በጣም እኮ ነው የሚገርመው። እግዚአብሔር አንተ ላይ ሲወርድ ማለት ነው። የሆነ አንዳንድ ሰው ዝም ብሎ ንፋስ የሚሞላ ይመስለዋል። ትቀልዳለህ። እግዚአብሔር አንተ ላይ ሲወርድ ማለት ነው። ራፓስ እግዚአብሔርን የሚያህል አምላክ በአንተ ላይ ሲገለጥ ሲሞላ ማለት ነው። ቀላል አድርጋችሁ እንዳታዩት። የእውነት መንፈስ ነው። ዮሐንስ 16:13 ከላይም ብየዋለሁ ደግሜ ለብቻ ያልኩት የራሴ ዓላማ ስላለ መንፈስ ቅዱስ የእውነት መንፈስ ነው። በቃ እና የሚገርማችሁ መንፈስ ቅዱስን ስትሞሉ እውነት ነው የምትሞሉት ማለት ነው። የሚገርም እኮ የእውነት መንፈስ ነው። አየህ ውሸት ይሸክካል ማለት ነው በዘመንኛው ቋንቋ። ሆሊ ስፒሪት ስትሞላ ውሸት በቃ ተቃራኒ ውጊያ ሰልፍ ይሆንብሃል። መንፈስ ቅዱስ ስትሞላ የእውነት ስፒሪት ነው። የእውነት ላይፍ እንድትኖር ያደርጋል። ወደ ስህተት ስትገባ ያስጠላ ይቃረናል ህይወት። ጦርነት ተጀመረ ማለት ነው በላይፍህ። የእውነት መንፈስ ነው። በደንብ ስሙ። ለምን? የስህተት መንፈስ ስላለ፣ የሐሰት መንፈስ ስላለ። ዮሐንስ 16:13 መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ወይም እኩል የሆነ ማንነት ያለው ነው። እኩል የሆነ ማንነት ያለው ነው። ማቴዎስ 28:19 ማስረጃ ማለት ነው። ማቴዎስ 28:19 መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ወይም እኩል የሆነ ማንነት ያለው ነው። ምክንያቱም ጌታ ኢየሱስ ክርስቶስ በአብ በወልድና በመንፈስ ቅዱስ፣ ምክንያቱም አብ ወልድ መንፈስ ቅዱስ አንድ ላይ ነው የሚጣለው። እግዚአብሔር ስንል ይሄን እንያዘው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ